እግዚአብሔር ለቅዱሳን የፍትህ መገለጫ የፍትህ ስልጣንን ሰጥቷቸዋል። እግዚአብሔር ዓለምን ሲምር የሚመጣው በእነሱ ነው። በእነሱ በኩል በረከት ይመጣል፣ ቸርነት ይገለጣል። በወዲያኛው ዓለም ደግሞ መንግሥተ ሰማያትን ያወርሳሉ። የመንግሥተ ሰማያትን መክፈቻ ቁልፍ ይሰጣሉ። እግዚአብሔር ቅዱሳን እንዲለምኑ ብቻ አይደለም ስልጣን የሰጣቸው፣ እንዲፈርዱም ጭምር ስልጣን ሰጥቷቸዋል። እግዚአብሔር ዓለምን ሊቀስፍ ሲያስብ መጀመሪያ አብርሃምን ያማከረ። እግዚአብሔር በጻድቃን አድሮ እንዲሁ የእሱ ሹማምት ናቸውና የእሱ አበጋዞች ናቸውና በቤቱ ያነገሳቸው ናቸውና እነሱ በምድር ላይ በበደለ እንዲፈርዱ ለተበደለ እንዲፈርዱለት የእግዚአብሔርን ፍትህ እንዲያደርሱ እግዚአብሔር ለቅዱሳን ስልጣን ሰጥቷቸዋል። የረገሙት እንዲረገም፣ የባረኩት እንዲባረክ፣ ይህንን ሁሉ የፍትህ ስልጣን እግዚአብሔር ሰጥቷል። እሱ ብቻ አይደለም፣ የነቀሉት እንዲነቀል፣ ያፈረሱት እንዲፈርስ፣ እነሱ ያነጹት እንዲሰራ እግዚአብሔር ስልጣን ሰጥቷቸዋል። ለነቢዩ ኤርምያስ እንደተናገረ እግዚአብሔር እንድታንጽና እንድታፈርስ እንድትነቅልና እንድትተክል ስልጣን ሰጥቻለሁ። እነሱ ጦርነት ይምጣ ሲሉ ጦርነት እንዲመጣ፣ ሰላም ይሁን ሲሉ ሰላም እንዲሆን፣ ምከን ያሉት እንዲመክን፣ ውለድ ያሉት እንዲወልድ፣ ተሰደድ ያሉት እንዲሰደድ፣ ርስት ውረስ ያሉት ርስት እንዲወርስ፣ ሙት ያሉት እንዲሞት፣ ዳን ያሉት እንዲድን ለቅዱሳን እግዚአብሔር ስልጣን ሰጥቷል። ቅዱስ ጴጥሮስ ሐናንያ የሚባል ሰው በድሎ በመጣ ጊዜ ይሄንን ነው ሰርተ የመጣ ሲለው ውሸቱን አዎ አለ ለቅዱስ ጴጥሮስ። ቅዱስ ጴጥሮስን መዋሸት እግዚአብሔርን መዋሸት ነውና ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ታሐስሶ ለመንፈስ ቅዱስ፣ መንፈስ ቅዱስን ተዋሽ ዘንድ ሰይጣን እንዴት መላብህ አለው። መንፈስ ቅዱስ ለሐናንያ ተገልጦ አልታየውም። የሚታይ ጴጥሮስ ነው። ቅዱስ ጴጥሮስ ግን መንፈስ ቅዱስን ዋሽህ አለው። መሳፍንት መኳንንቱን መዋሸት ንጉሱን መዋሸት ነው። መኳንንቱን ባለስልጣናቱን ማበል ንጉሱን ማበል እንደሆነ ሁሉ ቅዱሳንን መዋሸት እግዚአብሔርን መዋሸት ስለሆነ ጴጥሮስን የዋሸ ሰው መንፈስ ቅዱስን ዋሸህ ተባለ። በዚያውም ላይ ምን አለው? እነሆ የሚቀብሩ በፊትህ አለው አለው። ወዲያው ሞተና ተቀበረ። ሚስቱንም ደገመባት። ስለዚህ እግዚአብሔር ለቅዱሳን የፍትህ መገለጫ የፍትህ ስልጣንን ሰጥቷቸዋል። ለዚህ ነው በራዕየ ዮሐንስ ምዕራፍ 9 ላይ ስትመለከቱ ብዙ የጊንጥ ሰራዊትንም አየው ይላል። በጊንጥ የተመሰለ አንደኛም ሰይጣን ነው፣ ሁለተኛ ቅዱሳን ናቸው። ሰይጣን በሁለት ዓለም ስለሚጎዳ ጊንጥ ይባላል። በስጋም ይጎዳል፣ ደዌ እያመጣ ትኩሳት እያመጣ፣ በነፍስም ይጎዳል፣ አፍገምግሞ ሲኦል ያወርዳልና። ቅዱሳን በሁለት ዓለም ይጎዳሉ፣ በሁለት ዓለም ይጠቅማሉ። በሁለት ዓለም ሲጎዱ በዚህ ዓለም መሬትን ተከፍተሽ ዋጭ ይላሉ፣ አራዊትን ያመጣሉ፣ ሰማይን ይለጉማሉ፣ ምድርን ይዘጓታል፣ ያትሟታል፣ የዘሩብሽን አታብቂ ብለው ደዌ እንዲመጣ ያደርጋሉ፣ ሰው እንዲቀሰፍ ያደርጋሉ፣ ሰው ያለ ዕድሜው እንዲሞት ያደርጋሉ ለእግዚአብሔር ለማይገዛ። እንዲሁ ደግሞ በስልጣነ ክህነታቸው አስረው በጸሎታቸው ከእግዚአብሔር አካሰው ይባ ቅድሜከ ጋሮሙ ለሙቆሃን በቀለ ደሞሙ ለአግብርቲከ ዘተክህዎ እንዳለ በደማቸው ተካሰው እስከ መቼ ነው የማትፈርድ ብለው ደግሞ አፍገምግመው ሲኦል እንዲወርድ ያደርጉታል። ቅዱሳን ጊንጥ በሁለት በኩል ነው የምትጎዳው፣ በጅራቷም ትነድፋለች፣ በአፏም ትነድፋለች። ቅዱሳንም በሁለት ዓለም አስረውም ይጎዳሉ፣ በዚህ ዓለምም ይጎዳሉ። ላላመነባቸው ፍትሐ እግዚአብሔርን በመግለጥ ለወደዳቸው ደግሞ በሁለት ዓለም ይጠቅማሉ። በዚህ ዓለም በረከተ ሥጋ ጤና ይሰጣሉ፣ ፍትህ ይሰጣሉ። በወዲያኛው ዓለም ደግሞ መንግሥተ ሰማያትን ያወርሳሉ፣ የመንግሥተ ሰማያትን መክፈቻ ቁልፍ ይሰጣሉ። ቅዱሳን ከስምንተኛው ማዕረግ ከደረሱ በኋላ እግዚአብሔርን ለምነው አይደለም በረከት የሚሰጡት፣ በገዛ እጃቸው ከቤት እንዳለ ከቤት ካስቀመጠው ድልብ ቆንጥሮ እንደሚሰጥ ባይለጸጋ እግዚአብሔር በልቡናቸው ካሳደረው ሀብተ በረከት ይናኛሉ፣ ያድላሉ፣ ይሰጣሉ። ስለዚህ ቅዱሳን በምድርም ስልጣን አላቸው፣ በሰማይም ስልጣን አላቸውና ፍትሑ ለእግዚአብሔር ውእቱ ላዕለ ጻድቃኒሁ፣ የእግዚአብሔር ፍትሑ የሚገለጥ በማን ነው? በጻድቃን ነው። ፈርዖን ሲያጠፋ በሙሴ ነው የፈረደበት እግዚአብሔር። ሌሎችም ሰዎች ሲያጠፉ
በጻድቃን እያደረ ፍትህ ይገልጣል እግዚአብሔር። ስለዚህ ቅዱሳን የእግዚአብሔር ፈራጆች ናቸው። የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር የጉዳዩ ፈጻሚዎች ናቸውና እግዚአብሔር ቅዱሳን እንዲለምኑ ብቻ አይደለም ስልጣን የሰጣቸው፣ እንዲፈርዱም ጭምር ስልጣን ሰጥቷቸዋል። ቅዱሳን የፈረዱበት እግዚአብሔር የፈረደበት ነው። ቅዱሳን የፈረዱለት እግዚአብሔር የፈረደለት ነው። ቅዱሳን የባረኩት እግዚአብሔር የባረከው ነው። ቅዱሳንን መቀበል እግዚአብሔርን መቀበል ነው። ቅዱሳንን ማቃለልም እግዚአብሔርን ማቃለል ነው እና ቅዱሳን በአማላጅነታቸው ብቻ አትደነቁ። ቅዱሳን ያማልዳሉ አያማልዱም ብቻ ሳይሆን ቅዱሳን ፈራጆችም ጭምር ናቸው። ከክርስቶስ ፈራጅነት የክርስቶስ ፍርድ የሚገለጠው በእነሱ ነው። በብሉይ ኪዳን ኤልያስ ሰማይን ምድርን እንደለጎመ፣ ሙሴ እንደፈረደ፣ ሌሎችም አሮን ዳታንና አቤሮንን መሬትን ባርኮ ዋጭ ብሎ ፈርዶ እንድትውጥ እንዳደረገ፣ በአዲስ ኪዳን እነ ቅዱስ ጴጥሮስ በሐናንያ ላይ እንደፈረዱ ዛሬም የምናየው አንድ ፍርድ አለ እና ቅዱሳን ይፈርዳሉ። ለእኛ ይፍረዱልን፣ እንዲፈርዱልንም የእግዚአብሔር ቸርነት ከእኛ ጋር ይሁን። እሱ ብቻ አይደለም። ቅዱሳን እንግዲህ ተመልከቱ። አሁን ቅዱሳንን ደጅ ስንጸና ተበድለን እንደሆነ እንዲፈርዱልን ነው። ለሀገር ሰላም ያመጣሉ ቅዱሳን ሲባል ምን ማለት ነው? የማይመለሰውን ይፈርዱበታል፣ የሚመለሰውን ዕድሜ ያስቀጥሉለታል። ፍርድ እንዲፈርዱ ስልጣን እንደሰጣቸው ደግሞ ምን ሰጥቷቸዋል? እንዲያወርሱ። ምንድን ያላቸው ጌታችን ኢየሱስ ክርስቶስ? በምድር ካሰርከው በሰማይ የታሰረ ነው፣ በምድር ከፈታው በሰማይ የተፈታ ነው። ጴጥሮስ የፈታው እግዚአብሔር የፈታው ነው። ጴጥሮስ ያሰረው እግዚአብሔር ያሰረው ነው። አብርሃም የረገመው እግዚአብሔር የረገመው ነው። አብርሃም የባረከው እግዚአብሔር የባረከው ነው። ጴጥሮስ ውጣ ያለው እግዚአብሔር ያስወጣው ነው። ጴጥሮስ ግባ ያለው እግዚአብሔር ያስገባው ነው። ስለዚህ በቅዱሳኖች ፍትሐ እግዚአብሔር አለ። ቅዱሳን የእግዚአብሔር የፍርዱ እጆች ናቸው። እግዚአብሔር በእነሱ ላይ ኃይሉን ይገልጣል። ኃይሉን በእነሱ ላይ አኑሯልና። እሱ ብቻ ደግሞ አይደለም፣ ቅዱሳን የሚፈርዱ ብቻ ሳይሆን ደግሞ ረድኤቱንን እንደሚገልጥባቸው ወህዋጼ ሳይሉ ለእግዚአብሔር ይከውን ላዕለ ኅሩያኒሁ፣ የእግዚአብሔር ረድኤቱ የእግዚአብሔር መጎብኘቱ በቅዱሳኑ ላይ ይሆናል። አያችሁ፣ ቅዱሳን ሁለት ነገር ነው የሚሰጡን ማለት ነው። አንደኛ የእግዚአብሔርን ፍርድ ይገልጣሉ፣ ሁለተኛ ደግሞ ቸርነቱ በእነሱ ይገለጣል። በረከተ ጻድቃን በረከተ እግዚአብሔር ላዕለ ርእሰ ጻድቃን ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ላይ ምን ብሎ የሚናገረው? የእግዚአብሔር በረከት በጻድቃን ራስ ላይ ነው። እግዚአብሔር ወህዋጼ ሳይሉ እግዚአብሔር በቸርነት ዓለምን ሊያድነው ሲያስብ የሚመጣው በቅዱሳን ነው። እግዚአብሔር ዓለምን ሲምር የሚመጣው በእነሱ ነው። በእነሱ በኩል በረከት ይመጣል፣ ቸርነት ይገለጣል። ስለዚህ ፍትሁም በቅዱሳን ነው፣ ቸርነቱም በቅዱሳን ነው። እግዚአብሔር ዓለምን ሊቀስፍ ሲያስብ መጀመሪያ አብርሃምን ያማከረ። ሰው ባገኝ እምር ነበር ያለ። እግዚአብሔር እስራኤልን ሊቀስፍ ሲል ሙሴን ያማከረ። እኒህ ሰዎች በድለውኛል፣ ህድገኒት ስዮም በማቴ ፈርጄ እንዳጠፋቸው ተወኝ ነው ያለው። እግዚአብሔር ሊፈርድ ሽቶ አይደለም እንዲህ ያለው። ምን ለማለት ሽቶ ነው? ጠይቀኝና ልማራቸው፣ ማልደኝና ይቅርታ ልስጣቸው ማለቱ ነው። ስለዚህ እግዚአብሔር ዓለምን በዝናብ ቢጎበኘው፣ በጠል ቢጎበኘው፣ በሀብት ቢጎበኘው፣ በጤና ቢጎበኘው፣ በሰላም ቢጎበኘው፣ ባለትዳሮችን በልጅ ቢጎበኛቸው፣ ባይታውያንን ጾር ቢያበርድላቸው፣ መነኮሳትን ፍቶታት እኩያት ኃጣው ርኩሳትን ቢያቀልላቸው፣ ለሰማይታት ጠል ቢያወርድላቸው፣ እሳት ቢያበርድላቸው፣ አንበሳ ቢያሰግድላቸው፣ የሚጎበኛቸው በቅዱሳን ነው። ለማንኛውም ሰው መከራ የሚቀልለት እግዚአብሔር በቅዱሳን ላይ ሲመጣ ነው። ቅዱሳን ባል ጊዜ እግዚአብሔር ቅዱስ መጽሐፍ አለው። በመጽሐፉ ረድኤቱን ይልካል እግዚአብሔር። እግዚአብሔር ቅዱስ ታቦት አለው። በታቦቱ ረድኤት ይልካል እግዚአብሔር። እግዚአብሔር ቅዱሳን ሰዎች አሉት። በእነሱ ረድኤቱን ይልካል። እግዚአብሔር ቅድስት እናት አለችው። በእሷ ረድኤቱን ይልካል። ቅዱስ መስቀል አለው። በእሱ ረድኤቱን ይልካል። ቅዱሳን መላእክት አሉት። በእነሱ ረድኤቱን ይልካል። እግዚአብሔር በቅዱሳን እንኳንስ ያመነባቸው እንኳንስ የተማጸነባቸው ይቅርና ቅዱሳን ከተቀበሩበት አጠገብ የተቀበረ ሰው እንኳን በአጽማቸው ምሕረትን ይሰጣል። እግዚአብሔር በቅዱሳን በቁማቸው ብቻ ሳይሆን አርፈው ከተቀበሩ በኋላ በአጥንታቸው ሕይወት ይሰጣል። የቅዱሳን እንኳንስ በሕይወተ ሥጋ ያለው ስማቸው አካላቸው ይቅርና
አጥንታቸው የእግዚአብሔር የቸርነቱ መሰላል ነው፣ የቸርነቱ መውረጃ ነው። እንዲያውም አንድ ተንኮለኛ ሰው ነበረ፣ በመጽሐፈ ነገሥት የተጻፈ ውሸታም፣ የውሸት ነቢይ ማለት ነው። በውሸት ብድግ ብሎ የእግዚአብሔርን ነቢይ ያታለለ። እግዚአብሔር መልእክት ሲልከው በመንገድ ላይ ሰው የጠየቀህ እንደሆነ ግባ ቢልህ እንዳትገባ ብሎ አንድ ነቢይ ላከ። አንድ ሐሰተኛ ነቢይ ደግሞ መጣና እውነተኛውን ነቢይ ያታለለው። ምን ብሎ? እግዚአብሔር ና እኔ ቤት ምሳ ብላ አለው። አይ እግዚአብሔር ከሰው ቤት እንዳትገባ ብሎኛል፣ እኔንም እኮ ግባ በለው ያለኝ እግዚአብሔር ነው ብሎ አታለለው። ከዚያ በኋላ ገብቶ በላ። ሲወጣ ያንን ነቢይ አንበሳ በላው። ይሄኛው ሐሰተኛው ነቢይ አየና አጽሙን አገኘ፣ ቀበረ። መጨረሻ ላይ ምንድን ያለ መሰላችሁ? ቅብሩኒ ሀበ ተቀብረ ብእሴ እግዚአብሔር፣ የእግዚአብሔር ሰው ከተቀበረበት መቃብር አጠገብ ቅበሩኝ። እስኪ በሉ ሁላችሁም የእግዚአብሔር ሰው በሉ። ከተቀበረበት መቃብር አጠገብ ምን በሉኝ አለ? ቅበሩኝ አለ። በኋላ ተመልከቱ፣ ንጉሥ ነግሶ የሌሎችን ሐሰተኛ ሰዎች አጽም ሲያቃጥል የዚያ ሰውዬ አጽም ሳይቃጠል ቀርቷል በብሉይ ኪዳን። ለምን? ከቅዱሱ ነቢይ አጠገብ በምናረቱ በመቀበሩ ነው፣ በመቀበሩ ነው። ስለዚህ ቅዱሳን ወይት ቀጠቀጥ አይጽምቲሆሙ፣ አጥንታቸው አንድ እንኳን አይሰበርም ማለት ተጥላ አትቀርም ብቻ ተሰብስባ በአግባቡ ትቀበራለች ብቻ እንዳይመስላችሁ። ቅዱሳን አንዱ አጥንታቸው በዚያ ታች ቢጣል፣ አንዱ አጥንታቸው በምስራቅ ቢጣል፣ አንዱ አጥንታቸው በምዕራብ በሰሜን በደቡብ ቢዘራ ያች አጥንት የወደቀች አጥንት አይደለም። የእኔ እጅ ተቆርጦ አንዱ በታች አንዱ በላይ ቢጣል ወይ ይወድቃል፣ ወድቆ ይቀራል። የአንድ ቅዱስ አጥንት ግን ሲጣል ወይ ይትቀጠቀጥ የተሰበረ አይደለም፣ እዚያ ሆኖ ሥራ ይሰራል፣ ጠላቶቹን ይፈርድባቸዋል። ስሙን የሚጠሩትን ግን አጥንቱ ካለበት ሆኖ ምሕረት ይሰጣል። የቅዱሳን አጽማቸው የእግዚአብሔር መንበር ነው፣ የእግዚአብሔር የብርሃኑ መገለጫ ነው፣ የጠለ ምሕረቱ ምንጭ ነው። እግዚአብሔር በዚያ ላይ ምሕረትን ቸርነትን ይሰጣል። የቅዱሳንን አጽማቸውን መሸከም ምን መሸከም መስላችሁ? የአንድ ሰው አጽም መሸከም አይደለም፣ የእግዚአብሔርን ሰረገላ መሸከም ነው። በዚያ አጽም ላይ ያለው ማን ነው? እግዚአብሔር ስለሆነ። ስለዚህ ቅዱሳን ስማቸው የእግዚአብሔር የቸርነቱ መገለጫ ነው። አካላቸው የቸርነቱ መገለጫ ነው። መቃብራቸው የቸርነቱ መገለጫ ነው። ስዕላቸው የቸርነቱ መገለጫ ነው። ስማቸው የቸርነቱ መገለጫ ነው። አፈራቸው የቸርነቱ መገለጫ ነው። ገድላቸው የቸርነቱ መገለጫ ነው። አጽፋቸው የቸርነቱ መገለጫ ነው። መጎናጸፊያቸው የቅዱሳን ጨርቃቸው ራሱ የእግዚአብሔር ቸርነት ይገለጥበታል። የእግዚአብሔር ኃይል ይገለጥበታል። ምን አደረገ? ተመልከቱ። ኤልሳ መምሩ ኤልያስን ሸኝቶ ሲሄድ ዮርዳኖስ ሞላበት። ምን አደረገ? ሞልቶ አገኘው። መሻገር ያጣ ትዝ ሲለው የስግደት ወዝ የጠገበች የኤልያስ መጎናጸፊያ በላዩ ላይ አለች። ከዚያ ምን አለ? የመምር የኤልያስ ኃይል አለ አይደለ? የኤልያስ አምላክ ይህንን ባሕር ክፈልልኝ ብሎ ሲመጣው በኤልያስ መጠምጠሚያ ባሕር ተከፍሎለት ተሻግሯል። የቅዱሳን ጨርቃቸው ሁሉ የእግዚአብሔር ማደሪያ ነው። ለምን ስትሉ እግዚአብሔር በነፍሳቸው ላይ ያድራል። በነፍሳቸው ላይ ካደረስ ስጋቸውን ይቀድሳል። ስጋቸውን ከቀደሰስ ጨርቃቸውን ይቀድሳል። አካላቸው ብቻ ሳይሆን ልብሳቸው ይቀድሳል። ኩሉ ዘለከፎ ለምስዋዕ ይትቀደስ። መሰዊያውን የነካ ታቦቱን የነካ ይቀደሳል። ታቦቱን የዳሰሰው ካህን ተቀድሶ በዚያ እጁ ሕዝቡን ሲባርክ ይቀደሳል። ቅዱሳን የእግዚአብሔር መሰዊያዎች ናቸው። የእግዚአብሔር ታቦቶች ናቸው። ይታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ እንዳለ ቅዱስ ጳውሎስ። ታቦት ስለሆኑ ተመልከቱ። ታቦቱ የተጎናጸፈው መጎናጸፊያ ሰውን እንደሚቀድስ መርገምም በረከትም እንደሚሰጠው ሁሉ ቅዱሳን የእግዚአብሔር ታቦቶች ስለሆኑ እግዚአብሔር ስላደረባቸው ታቦቱ የተጎናጸፈው ቀጸላ የእግዚአብሔር ቸርነት የእግዚአብሔር ኃይል እንዳለበት ሁሉ የቅዱሳን ልብ የእግዚአብሔር ጽላት የእግዚአብሔር ታቦት ስለሆነም አካላዊ ቃል በረዴት በመንፈሰ ልደት ስለሚያድርባቸው ልብሳቸው ቅዱስ ነው፣ መቋሚያቸው ቅዱስ ነው። ስለዚህ ነው አቡነ ተክለ አልፋ ዘዲማ ጊዮርጊስ ባረፉ ጊዜ መቋሚያቸው ይዛ ለደቀ መዛሙርቶቻቸው መምህራችሁ አልፏልና ኑ ተባረኩ፣ ኑ ቅበሩት ብላ ተናግራለች። መቋሚያይቱ እግር አውጥታ አፍ አውጥታ ሄዳ ማለት ነው። ቅዱሳን የነኩት መቋሚያ እንኳን ቅዱስ ነው። ልብሳቸው ሁለንተናቸው ጭራቸው የቅዱሳን ነው ያልኩኝ። የቅዱሳን ቅዱስ ነው። እስቲ የቅዱሳን በሉ። ቅዱሳን የሆኑ ሁሉ የነኩት ቅዱስ ነው። ቅዱስ እግዚአብሔር በእነሱ አድሯልና
ስለዚህ የቅዱሳን አባቶቻችን በረከታቸው ይደርብን።